ሶስት እግዚአብሔር እያሉ ተደብቀው ያመሰግናሉ ሌሊት ሌሊት። ቀንኛ ጋር ሲመጡ አንድ እግዚአብሔር ነው ያለው፣ ሶስት እግዚአብሔር የለም ይላሉ። ቆይ ትሰማላችሁ፣ ስሙት። አመሰቡ ለሐምሌ ዋዜማ ዘስላሴ። እሺ ባህዱ እግዚአብሔር እምቅድመ ዓለም ሀሎ ሰማችሁት? ነአምን ወነአምልክ ባህዱ እግዚአብሔር እምቅድመ ዓለም ሀሎ፣ አንድ እግዚአብሔር በሚሆን ከዓለም በፊት በነበረው እናምናለን እናመልካለን። ቀጥል፣ ስሙት። በካሉ እግዚአብሔር ዘመልክናሁ ለአብ ይመስሎ በቃ አሁን ምን አለ? በሁለተኛው እግዚአብሔር እናምናለን አለ። አብን በሚመስል በሁለተኛው እግዚአብሔር እናምናለን አለ። ይቀጥል፣ ቀጥል፣ ንገረን እስቲ። መንፈስ ቅዱስ ዘይመልክ ሁሎ ሰማችሁት? ምን አለ? ቆይ እንትን ልበላችሁ፣ እዚህ ጋር ነው የፈለኩት። ነአምን ወነአምልክ ባህዱ እግዚአብሔር፣ አንድ እግዚአብሔር በሆነ እናምናለን። እምቅድመ ዓለም ሀሎ፣ እምቅድመ ዓለም ማለት ዓለም ሳይፈጠር በነበረ አለ። ወነአምን በካሉ እግዚአብሔር፣ በሁለተኛው እግዚአብሔር ደግሞ እናምናለን አለ። አንዱ እግዚአብሔር ማን ነው? አብ ነው። ሁለተኛው እግዚአብሔር ማን ነው? ወልድ ነው። ዘበክናሙ ለአብ ይመስለዋል፣ አብን በሚመስለው። ወነአምን በሳልሱ እግዚአብሔር፣ በሶስተኛው እግዚአብሔር እናምናለን። ማን ነው አለ? መንፈስ ቅዱስ ዘይመልክ ሁሉ፣ ሁሉም በሞላው በመንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን ይላል።